ይህን የመሰለ ቆንጆና የሚጣፍጥ የቺክን ፊንገር አሰራር ይዤላችሁ መጥቻለሁ። ቪዲዮውን እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለሌሎች እንዲደረስ እንድታደርጉ ስትጀምሩት በላይክ እንድትጀምሩ በትህትና እጠይቃለሁ። ለእኔ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጋችሁ ሁልጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቱን በመጫን ቤተሰብ እንድትሆኑ በትህትና እጠይቃለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። ወደ ስራው እንሄዳለን። እዚህ ጋር እንደምታዩት የሚያስፈልገኝን ግብአት አዘጋጅቻለሁ። የቺክን ብረስት እንደምታዩት በደንብ አድርጌ ትንሽ አቸቶ አድርጌ ቆንጆ አድርጌ አጥቤ ነው ያዘጋጀሁት። እዚህ ጋር ወተት አለኝ፣ እንቁላል፣ ፓፕሪካ፣ ብላክ ፔፐር፣ ጋርሊክ ፓውደር፣ የበቆሎ ዱቄት እና እንዲሁም የዳቦ ብሬክ ክራም አለኝ፣ የዳቦ ዱቄት። በመቀጠል እንግዲህ እንደዚህ አድርጌ ስላይስ አድርጌ ቀጠን ቀጠን አድርጌ ረዘም አድርጌ ዶሮዬን ከትፈዋለሁ። እናንተ ከፈለጋችሁ በክቡ ማድረግ ትችላላችሁ፣ ግን እንደዚህ ሲሆን በጣም ደስ ይላል። እንደዚህ እንደምታዩት እንግዲህ እንደዚህ ቀጠን ቀጠን አድርጌ ረዘም አድርጌዋለሁ። እንደምታዩት ያችሁት ይሄንን የመሰለ አድርጌ እንደምታዩት አያችሁት ረዘም አድርጌ በጣም ደስ የሚል አድርጌ ነው የከተፍኩት። በመቀጠል እዚህ ላይ ቀምማለሁ። ብላክ ፔፐር፣ የነጭ ሽንኩርት ፓውደር፣ ከዛም ደግሞ ፓፕሪካ አደርግና ትንሽዬ ነው ወተትም ጨምረው፣ ብዙ አልጨምርበትም፣ በጣም ትንሽ። ጨው አደርግና ያነሰ ስለመሰለኝ ትንሽ ጨው ጨመርኩበት ደግሜ። ከዛ እዚህ ጋር የበቆሎ ዱቄት ትንሽዬ ሳይበዛ የበቆሎ ዱቄት እጨምርበታለሁ። ከዛ እንግዲህ ይሄንን በደንብ አድርጌ አቀላቅዬ እንደምታዩት እንደዚህ አድርጌ በላስቲክ ሽፍን አድርጌ ፍሪጅ ውስጥ አስቀምጠዋለሁ ለ30 ደቂቃ። ከተቻለም ደግሞ ረዘም ላለ ሰዓት ደቂቃ ብታስቀምጡ ለአንድ ሰዓትም ብታስቀምጡት ችግር የለውም። እንግዲህ እሱን ካስቀመጥኩ በኋላ እዚህ ጋር 2 ሳህን አዘጋጅቻለሁ። በአንድ በኩል እንደዚህ የዳቦ ዱቄቴን እንደዚህ አድርጌ አደርጋለሁ። እዚህ ጋር ደግሞ አንድ እንቁላል፣ ከፈለጋችሁም ደግሞ ቅድም የጨመርኩበት ላይ ቅመማ ቅመም አድርጌ ዶሮ እንትን ያደረኩበት ላይ እዛ ላይ እንቁላሉን ጨምራችሁ ከዛ ዳቦ ዱቄት እየነከራችሁ ማድረግ ትችላላችሁ። እኔ በዚህ መንገድ ነው የሰራሁት። እንደዚህ አድርጌ እንቁላሌን መታለሁ። ከዛም ትንሽዬ ወተት እንቁላሉ ላይ ጨምርና አብሬ በደንብ አድርጌ እንደምታዩት እንደዚህ እመታዋለሁ። በደንብ አድርጌ አዋህደዋለሁ። በመቀጠል እንግዲህ እንዲህ ካዋሃድኩት በኋላ ሁለቱንም እንደምታዩት በዛ በኩል ዘይት አለኝ አዘጋጅቻለሁ። ከዛም ደግሞ እዚህ እንቁላል ውስጥ ዶሮዬን ያዘጋጀሁትን ዶሮ ውስጡ እንደዚህ እየከተትኩኝ በደንብ አድርጌ እያገላበጥኩ እነክረዋለሁ። ከዛም የዳቦ ዱቄቱ ላይ እንደዚህ ያደረኩ ደግሞ እንደዚህ በሳህን አደርገዋለሁ ማለት ነው። እንደምታዩት እንግዲህ እሳቱን ያለኮስኩበት ምክንያት አንዴ ከጋለ በኋላ ስለሚግለበለብብኝ ይሄንን እንደዚህ ሁሉንም እንደዚህ አድርጌ በእንትኑ አስተካክዬ ከጨረስኩ በኋላ ለኩሸዋለሁኝ። ትንሽ ሲቀረኝ ለኮስኩት። እንደምታዩት እንግዲህ ዘይቱ ሲግልልኝ እንግዲህ ያነሳሁኝ። አንዴ ከተዘጋጀ በኋላ አትቸገሩም፣ ቶሎ እንዳይግል ቀስ ባለ እሳት እንደዚህ አድርገን እንግዲህ እየጨመርን
እያገላበጥን እናበስለዋለን ጎልደን ብራውን እስኪሆን ድረስ። እንግዲህ እንደዚህ እያደረግን እንደምታዩት ይዩት። በጣም ነው ደስ የሚለው። መገልበጫ ካላችሁ ጥሩ፣ ከሌላችሁ ደግሞ እንደዚህ በሹካም እያገላበጣችሁ እንግዲህ ማብሰል ትችላላችሁ። እንደምታዩት ከለሩ በጣም ነው ደስ የሚለው። ስታዩትም ስትበሉትም በጣም ደስ የሚል ቆንጆ፣ አያችሁት? በጎልደን ብራውን ሆኖ እንደዚህ ሲሆንልኝ እንግዲህ አወጣዋለሁ። በጣም ደስ ይላል። ስታዩት እራሱ በጣም ነው የሚያምረው። ይኸው አውጥቼዋለሁ። ከዛ በመቀጠል ሁሉንም እንግዲህ እንደዚህ እያደረግኩኝ ያልቀረኝንም እዚህ አድርጌ እጠብሰዋለሁ ማለት ነው። በእሳቱ በጣም ሳይግል እንደዚህ እያደረግን ቀስ እያደረግን ለስለስ ባለ እሳት ስንጠብሰው በጣም ቆንጆ። እንደምታዩት ሁሉንም ጨርሻለሁ። በጣም ነው የሚያምረው። ከዛ ደግሞ በሳህን አድርጌ ያሳያችኋለሁ። እዚህ ጋር እንግዲህ ካቻፔን አዘጋጅቻለሁ። ከፈለጋችሁ ካቻፕ እና ማዮኔዝ መቀላቀል ትችላላችሁ። ይሄ ለዛሬ ካቻፕ ብቻ ነው ያዘጋጀሁት። ከዛ እንግዲህ ዶሮአችንን እንደዚህ አድርገን አሳምረን ቆንጆ አድርገን ለምግብነት እናቀርበዋለን። በጣም ቆንጆ የሚጣፍጥ ነው። እንደምታዩት እንግዲህ ቺክን ሌጋችን ይሄንን በመሰለ ባማረ ሁኔታ ደርሶልናል። እንደምትወዱት ተስፋ አደርጋለሁ። ደግሞ ቪዲዮውን ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንደነገርኳችሁ እንግዲህ አዳዲሶች ደግሞ ለኔ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። ደግሞ ስራዬን ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ስራና በቆንጆ ስራ እስከምንገናኝ እዚህ ላይ እኔ እሰናበታችኋለሁ። እወዳችኋለሁ። ባይ ባይ።